መልካም ዜና ከኢቫንጀሊካል ቴዎሎጂካል ኮሌጅ ለሁለተኛ ዙር ተማሪዎችን መቀበል መጀመራችንን ስንገልጽ በታላቅ ደስታ በመጀመሪያ ዲግሪ በባችለር ኦፍ ቴዎሎጂ ፕሮግራም በመደበኛና የኦንላይን ቅበላ የጀመረን ሲሆን የመጀመሪያ ዲግሪ አመልካቾች የመግቢያ መስፈርቱ ሁለተኛ ደረጃ ትምህርት ያጠናቀቁና ለዩኒቨርሲቲ የሚያበቃ ውጤት ያላቸው ወይም ከተለያየ የትምህርት መስኮች ዲፕሎማ ማቅረብ የሚችሉ ለሁለተኛ ዲግሪ ማስተርስ ኦፍ አርትስ ፕሮግራም ለመግባት አመልካቾች በየትኛውም የትምህርት መስክ የመጀመሪያ ዲግሪ 2.5 እና ከዛ በላይ ውጤት ያለው ወይም ያላት የሁለተኛ ዲግሪ የትምህርት ዘርፎች የትምህርት አመራር፣ ሁለንተናዊ ልጆች እድገት፣ የወጣቶች አገልግሎት፣ የክርስትና እስልምና ግንኙነት፣ መጽሐፍ ቅዱሳዊ ጥናት፣ ማስተርስ ኦፍ ቲዮሎጂ ቲኤችኤም በኢስላሚክ ስቴዲስ እንዲሁም በ2019 ለመጀመሪያ ጊዜ በተጀመረው የማስተርስ ኦፍ ቲዮሎጂ ኢን ቢብሊካል ኤንድ ቲዮሎጂካል ስቴዲስ ፕሮግራም ተማሪዎችን መቀበል ጀምረናል። አመልካቾች ዕውቅና ካለው የመጽሐፍ ቅዱስ ትምህርት ቤት ኮሌጅ በቢብሊካልና ቲዮሎጂካል ስቴዲ ሁለተኛ ዲግሪ 3 ነጥብ ያላቸውና ቢያንስ በአንድ የመጽሐፍ ቅዱስ ቋንቋ ክህሎት ያላቸው መሆን አለባቸው። ምዝገባው የሚጠናቀቀው ሰኔ 2 ቀን 2018 ዓ.ም ሲሆን ለሁሉም የትምህርት መስኮች ፈተና የሚሰጠው ሰኔ 6 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ሳር ቤት በሚገኘው የትምህርት ቤቱ ቅጥር ግቢ ይሆናል። አመልካቾች የማመልከቻ ቅጽ ከትምህርት ቤቱ ዋና ቢሮ ወይም በዌብሳይታችን etccollege.org ላይ ማግኘት የሚቻል ሲሆን ለበለጠ መረጃ በስልክ መስመሮቻችን በ0913908951 ላይ መደወል ይችላሉ። ኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ